የሪያድ ዘንድሮ ሪያድ ላይ ያለው በጣም ደስ ይላል። ማለት አሁን ለምሳሌ ብዙ ጊዜ ረመዳን ላይ በጣም ሙቀት ነው ማለት በጣም ስራም ስለሚበዛ ብዙ ጊዜ ረመዳን ላይ ሙቀት ነው የሚሆነው። ዘንድሮ ግን በጣም ደስ ይላል። ክረምት ነው፣ አየሩ ደስ ይላል። የምር ሪያድ እንደዚህ ደስ ብሎ አያውቅም የእውነት ማለት ብዙ ጊዜ ክረምት ራሱ ቢመጣ ትንሽ ቆይቶ ነው የሚሄደው። የአሁኑ ግን በጣም ደስ የሚለው ዝናብ ይጥላል፣ በዛ ላይ ብርድ ነው። ብዙ ደስ የሚል ነገር አለ። በተለይ በረመዳን ላይ እንደዚህ ሆኖ አያውቅም እና በጣም ደስ ይላል። እንደዚህ ቢቀጥል ደስ ይላል። ግን ከትንሽ ጊዜ በኋላ ብርዱ ደግሞ ዝናቡ ሄዶ ሙቀት ይመጣል ማለት ነው። እንደዛ ባይሆን ጥሩ ነበረ። ብቻ ውጭ በጣም ደስ ይላል። ንፋሱ ምናምን ዝናቡ ተሽከረከርኩ እናማ እንደዚህ ቢቀጥል ጥሩ ነው። ግን ብዙ ጊዜ ሪያድ በጣም ሙቀት፣ አቧራ፣ በተለይ አቧራ ሲመጣ እንዴት እንደሚያስጠላ እኔ እንግዲህ ልነግራችሁ አልችልም። ይሄ አቧራ ማለት ነው። የዚህ ሀገር አቧራ ደግሞ ይለያል። የሆነ እንትን ሽታው ራሱ ማለት ነው ትንፋሽ እንዲያጥራችሁ ምናምን ነው የሚያደርገው። እና ሁልጊዜ ዝናብ ቢሆን ሁልጊዜ ብርድ ብቻ ቢሆን ደስ ይላል። እንደዛ ብሎ ነገር የለም። በጣም ደስ ይላል እንደዚህ ሁልጊዜ እንደዚህ ቢሆን። ግን የምር ዝናብ ይጥላል። ከዛ ንፋሱ በጣም ደስ ይላል። ሙቀት ሲሆን ግን ሙቀቱ በጣም ከባድ ነው። ከዛ ላይ ንፋሱ ሲመጣ የሚያመጣው አቧራ ምናምን ልነግራችሁ አልችልም። ግቢው ቤት ሁሉ ሳይቀር እኛ ሁሉ ሽታው ራሱ ማለት ነው ቤት ውስጥ ሆነን ሽታው ራሱ እንዴት እንትን እንደሚለው ማለት ነው። የሆነ በጣም ሲሸታችሁ አፍንጫችሁ እንትን ይመጣል። የሆነ ትንፋሽ ነው የሚያጠራቸው። የዚህ ሀገር አቧራ ማለት ነው የሪያድ ወይኔ ምንድን እንዴት እንዳስደነገጠኝ እና በጣም ነው እንትን የሚለው የምር እንዴት እንደደነገጠ ሀውጥ ስለለ ድምጽ እንደሆነ አላወኩም፣ ግን በጣም አስደነገጠኝ። የምር የሆነ ሮኬት ነው ምናምን ብቻ ነገር ግን አስደንግጠውኛል። ምንም ጦርነት እንደዚህ ድምጽ ያስፈራል እንደዚህ። ወይኔ ፍራቲ። ለማንኛውም ውዶች በጣም ደስ ይላል። እና እንዴት ናችሁ እናንተ? እንዴት ናችሁ? ሁሉ ሰላም ነው? እስኪ ላይክ አድርጉ፣ በዛው ኮሜንት አስቀምጡልኝ። ስራ እንዴት ነው? ያው ረመዳን እያለቀ ነው በነገራችን ላይ። የአሁኑ ወር ግን በጣም ነው የፈጠነው። አልፈጠነም? በጣም ፈጥኗል። ብቻ ግን ደስ ይላል። ብርድ መሆኑ ዝናብ መሆኑ በጣም ደስ ይላል። ብዙ ጊዜ እኛ ምግብ ስለምንሰራ በረመዳን በብዛት ምግብ ስለምንሰራ ከሙቀት ጋር በጣም ከባድ ነው እና ብርድ መሆኑ በጣም ደስ ይላል። በጣም አሪፍ ነው። ዝናብ መሆኑ በጣም ደስ ይላል። ብዙ ጊዜ ዝናብ በጣም ደስ የሚለኝ ከሳውዲ አረቢያ ሀገሮች ጧይፍ ነው። ጧይፍ በጣም ምርጥ ሀገር ነው። ዝናብ ይጥላል። ልክ እንደ ኢትዮጵያ ነው። ልክ በቃ ብርዱ ዝናቡ የሆነ ዝናቡ ሲጥል ያለው ግምግምታ ምናምን አረቦቹ ጋር አንዳንድ ጊዜ እንሄድ ነበር እና ሁልጊዜ በመስማት እንሄዳለን። በነገራችን ላይ ዘንድሮ አልሄድኩም እንጂ እነሱ ጋር እንሄዳለን እና በጣም ደስ የሚለው ጧይፍም እንደ ሪያድ ቢሆን ጥሩ ነበረ። ደስ የሚል ነገር አንደኛው ሀገሪቷ በጣም ትንሽ ናት እና እንዳልኳቸው አየሩ ምናምን ልክ እንደ ኢትዮጵያ ነው። ጧይፍ የምትኖሩ ኢትዮጵያውያን ውስጥ ታውቃላችሁ። በጣም ምርጥ ሀገር ናት። እኔ በሙቀት ሰዓት ሄጄ አላውቅም። በርግጥ ግን አብዛኛውን ጊዜ ጧይፍ ብርድና ዝናብ ነው ይባላል። ሪያድ ግን ሙቀቱ ሲበጣ ልነግራቸው አልችልም። ብርዱን በጣም ኃይለኛ ነው። ልክ የለውም እኮ ግን ደስ ይላል። ከሙቀቱ ብርዱ ይሻላል። እና ጧይፍ የምትኖሩ ሰዎች እድለኛ ናቸው። ደስ ይላል ሀገሩ። በጣም ምርጥ ሀገር ናት። ያው ትንሽ የከተማ ብትሆንም አየሯ በጣም ምርጥ ነው። እና ደግሞ አፈሩ ማለት ነው አፈሩ ራሱ ልክ እንደዚህ ሀገር አይደለም፣ እንደ ሪያድ አይደለም። የሪያድ አፈር በጣም ይሄ ቀይ ነው ምናምን ነገር። በዛ ላይ አቧራ ሲመጣ ሽታውን ልነግራችሁ አልችልም። የሆነ ትንፋሻችሁ እንዲቆራረጥ ነው የሚያደርገው እና
ብቻ እንግዲህ ኖረንበታል። ሪያችን አሪፍ ሀገር ነው የማይልም ሙቀትና እንትኑ ከባድ ቢሆንም ብርዱ እንኳ ያን ያህል አይደለም ማለት ብርድ በጣም ኃይለኛ ብርድ አለ። በነገራችን ላይ ብርድ ራሱ ሲመጣ ልክ የለውም። እዚህ ሀገር በጣም ኃይለኛ ብርድ ነው የሚመጣው ምናምን፣ ነገር ግን ከሙቀቱ ብርዱ ይሻላል በሚለው ነው። ብቻ በጣም ደስ ይላል። ምዶችዬ ያው ረመዳን እያለቀ ነው። አይዟችሁ እንግዲህ እያለቀ ነው። ቶሎ ነው ያለቀው ግን ዘንድሮ የምር ቀኑ በጣም ቶሎ ቶሎ ነው የሄደው እና እግዚአብሔር ይመስገን እያበረታችሁ እንግዲህ ስራ ምናምን በተለይ ምግብ የምትሰሩ ሰዎች እየተጠነቀቃችሁ ስራ ሲበዛ ምናምን ብዙ ጊዜ በጣም ስንቸኩል የምናደርገውን አናውቅም። ቀስ እያላችሁ ስሩ፣ ራሳችሁን ጠብቁ ባይ ሀሳብ አስተያየታችሁን እስኪ በኮሜንት አስቀምጡልኝ። በቀጣይ በምን ቪዲዮ ልምጣ እና ደግሞ ላይክ አድርጉ፣ ላይክ ኮሜንት አድርጉ። ለምታደርጉ ከወዲሁ አመሰግናለሁ።